ሪአክት እናደርጋለን። እንዴት ናችሁ? ዛሬ ምስኪ ወደ አላውሴን ነው ገምቱ የት እንደምንሄድ አንድ ሁለት ሸርት ይገርሙ አንድ ሱሪ አንድ ሳይዝ ይሁሉ ካልሲ ያደርጋሉ እና በጣም ይሄ ልብ የሚያሞቅ ቦታ ነው የምወስዳችሁ ከኔ ጋር እንሂድ። ትራንስፈር አሁን ወደ የት እንደምትሄድ ኮሜንት ላይ ገምቱ። እሱ ወደ ቪዲዮ እንደዚህ ከለምስ ማማ የፌሪቲ ጅስለ ራሴን መረሽኩ ወይኔ ወይኔ ያለኝን ንብረቴን ወሽኩ ወይኔ ወይኔ ማማ። ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎዳናዎች አለለም ከሚኖሩ እህትና ወንድሞቼ ጋር ነው። ዛሬ ታሪካቸውን እናወራለን፣ እንጫወታለን። ብዙ ነገር እናወራው። በጣም የሚገርም ታሪክ ነው ያላቸው ያሳለፉት ብዙ ነገር ከዚህ በኋላ ይናገራሉ። እስከ መጨረሻ አብራችሁን ቆዩ። አማራ ክልል ከአዊ ዞኖች አግኝ ከአዊ ወላይታ ካረር ጎጃም ከሀገር ራሱ ይወጣው ለምን ይወጣው? ከሀገር ተናድጄ ነው የሆነ በማሽን እየሰራው ባለሙያ ነበርኩኝ። አልጋ ኮንትሮል ቪፔ ቁምሳጥን ደረስን ስቶፕ ኪችን ሶፋ ትሪስታን ታምራታ በር ኮሪደር ኮንትሮል ባለሙያ ነው። እሺ እና እየሰራው ባጋጣሚ ማሽን ጣቶችን አገኛለሁ። ይሄን ጣት ተቆርጬ ላ ኢላሃ ኢላላህ። እሺ ከዛ ተናድጄ በቃ ወጣው ከሀገር። በጣም ርቦህ ያውቃል? በጣም ተርቤ እንኳን ወደ አንዳንድ ቤት እንኳን ሂጄ ሲጠይቃቸው አይሰጡኝም። በቃ አንተ በዚያ አቅም ሰርታ በላ ምናምን ነገር በሚለው ይቆጡኛል። በጣም የሚያሳዝን ታሪክ ነው። ያው ሌሎችም ታሪክ ሳብረን እስከ መጨረሻው እንስማ። ወደ ቪዲዮ አምባዬ አራካ ገብርኤል በጣም ነው የምወደው። ገብርኤልዬ አንተ ከጉድ ከዚህ ጉድ አውጣኝ። ገብርኤል ደግሞ ጠባቂ ነው። ከዛ ድንጋይ መጣና ድንጋይ ጫነብኝ። ትልቅዬ ድንጋይ ራሴን ሳትኩ። ማን እንደደፈረኝ ምን እንደሆንኩኝ አላውቅም፣ ግን 7 ናቸው ምናምን በቁጥር ግን ለይቻቸዋለሁ። ትንሲሉብኝ አይቻለሁ። ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት ማሳየት አልፈልግም። አሁን ወዲያው እንደመጣው አጋጣሚ ጮራዬ ጋዝ ውሃ መስሎኝ በጣም ጋዝ ጠጡ እንትን ውሃ መስሎኝ ከትንሽ ናት ለከንከስ። እሺ ያው ጭልስ አረው በጣም ታመምኩ። በጣም አዎ ካጠገባችን ያለች ልጅ ደፈራት። አዎ ምንም አላወራንም። የ8 ዓመት 9 ዓመት ልጅ ናት። 3 ሆኖ ነበር እነሱን ያገኛቸው እዚህ መርካቶ ውስጥ ነበር። ስትወልጂ ማን ነው ያራስሽ? የታረስሽ የተወለድሽ? የወለድኩት ዘውዲቱ ነው። የሆነ ጊዜ ጓደኛዬ ነበረች፣ ግን እኔ አልታረስኩም። በ11ኛ ቀን ልለምን ወጥቻለሁ። ምክንያቱም ቤት ውስጥ የሚበላ ምንም ነገር ያልጋ የሚከፍል ሰው ነበር። እዛ ለማጥለሽ ወጣሽ ይዞኝ በ11 ቀን እውነት። አሁን ደግሞ እንግዲህ ሌላዬ ብቃቷን እና ታለንቷን ያው በጣም የሚያሳዝን ታሪክ ነው። ዩቲናስ ግን በጣም ላደንቅሽ ፈልጋለሁ። በጣም አሪፍ ስራ ነው። ታሪኩ እስከ መጨረሻው አሳየናለች። ሌላ ወደ መድረክ ተመረ ንብረር ኢትዮጵያዊ ነኝ ፎር ሸገር ሆኖኛለሁ። ዛሬ ግን ደከመኛ ካተኝ ተጎዳው። ከዛ የኖርኩ ምናምን አባቴ እሷ ሆነሽ ምናምን ፊቹ ምናምን ስሉኝ እኔ አልሰማችሁም ብዬ ከሱ ጋር ሆኜ እየኖርኩኝ ከዛ አጋጣሚ ወለድኩኝ። በኋላ ልጄ ሞተብኝ። ልጄ ከሞተ በኋላ እሱ ተቶኝ ሄደ ማለት ነው ሐኪም ቤት ከነሬሰው ተቶኝ ሄደ። በኋላ ይመለሳል እያልኩኝ እያለቀስኩኝ እንደምንም ሆኜ እየኖርኩኝ ባይ 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 ትላንት ቃል ገብተሃል በኔ ምለህ ልቤን እያወቀው ያሳዘንከው ስበርበርበር ያረገ ሙሉንጫ ጎሲያ ዶርሲዮ ሙሉ ጎታ ስሙነ ኤኮ ይሎ ቦላ ፖላ
ነው ስለሆነ ወደ ምናበራበትና ወደ ምንበላበት ቦታ በጣም ዩቲዩብ ላደንቃት ፈልጋለሁ። በጣም አሪፍ ስራ ነው። እስከመጨረሻም ቀጥዩ እላለሁ። አሁን ደግሞ ወደ ሁለተኛው ውለጋችን ከዩቲናስ የምሽት ብሎግ ነው። እሱ ወደ ቪዲዮ አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ከሌሊቱ 7 ሰዓት ነው ተይዣችሁ ልጅ ኦኬ፣ አብረን እንሂድ። ተመልሼ እንደምወጣ ስላወኩኝ ይሄ እንዳላለና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶችን 3 ወይ 4 ምናምን ለማሳረፍ ነው ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። አሁን የመጀመሪያው ባለታሪካችን ከዩቲናስ ያደረገችው የህይወት ታሪክ ነው። እሱ ወደ ቪዲዮ አይዞ ከጎን ነኝ በርታ እንደማልሽኝ አንድ አገኘው ግን ፈራ መገኘት አሁን እየፈራች ነው። አሁን ወደ መጀመሪያ ባለታሪካችን እያነጋገረች ነው። እስቲ እንየው እስከ መጨረሻው። እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን ስንት ነበረ ቢከፈልሽ? ዛሬ ቢያንስ አዳር ካገኘው 3250 እውነት ጌታ። እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ? ደስ ይለኛል እውነት ግን ትንሽ ታሪክሽን ብታወሪ ደስ ይለኛል። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ። እሺ እንዴት ነው የመጣሽው ወደ አዲስ አበባ? በጣም የሚያሳዝን ታሪክ ነው ያላት። እስቲ አብራችሁን እስከ መጨረሻው ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ። አባቴ ጠጭ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱም። እኔ እናቴ በቃ የእሷ ቀሚስ ለእኔ እንደ ብርድ ልብስ ነው እና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከሚገርመው ቢጠፋ ይሻላል ብዬ ጠፋሁ። መድራቸው ላይ እንዲህ እያለ ያስቸገረኝ በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግልና ከነ ምን ስጀምሩ ድንግል ነበር እውነት ጌታ ምስክሬ እና እንደዛ ነው። ይሄ ስራ ብቻ ነው የሰራው። አጋቢ ያለሽ አይደል ወደ ቤት? እግዚአብሔር ይመስገን። እናታ እንዴ እሺ ደግሞ ከ2 ዓመት ከ3 ዓመት በኋላ አቆማለሁ። ያ አላህ ይርዳሽ። መልካም እድል። እሺ በእና መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ። ማሪዬ ቻው። በቃ በጣም አመሰግናለሁ። እሺ እናትዬ። እኔ ቆንጆ አኖርሽ ኖር። አሜን አሜን። እድሜና ጤና ጨምሮ ይስጥሽ። ጌታ ደግሞ ከፊትሽ ይቅደም ዘላለም። ዩቲናስ ይመቻል። አብራችሁን ስለቆያችሁ ባይ እናመሰግናለን።